አርሰናልና ማንቸስተር ዩናይትድ የሻካታር ዶኔትስክ አጥቂ የሆነውን ካዋ ኤልያስን ለማስፈረም ፍላጎት አሳይተዋል። ኢኤስፒኤን እንደዘገበው ሁለቱ ክለቦች ሻካታርን ከተቀላቀለ ወዲህ ጥሩ ብቃት እያሳየ የሚገኘውና በቅርቡ ሃትሪክ የሰራውን የ20 ዓመቱን ተጫዋች በቅርበት እየተከታተሉት ይገኛሉ። ኤልያስ የክለቡ አንዱ ትልቅ ተስፋ የተጣለበት ተጫዋች እንደሆነ የሚታሰብ ሲሆን የዝውውር ዋጋውን በ35 ሚሊዮን ዩሮ አካባቢ እየተገመተ ይገኛል። አርሰናልና ዩናይትድ አዲሱን የውድድር ዘመን ከመጀመራቸው በፊት የማጥቃት አማራጫቸውን እየገመገሙ ይገኛሉ። አርኤምሲ ስፖርት እንደዘገበው ከሆነ ቼልሲ በዘመነ ክረምት የኋላ መስመር ተከላካዩን ማሎ ጉስቶን ለመሸጥ ፈቃደኛ መሆኑ ተገልጿል። የፈረንሳዩ የኋላ መስመር ተከላካይ የወደፊት ቆይታ አጠራጣሪ የሆነው በቦታው ማርኮ ፓሌስትራ ወደ ክለቡ መቀላቀሉን ተከትሎ እንደሆነ ተዘግቧል። አሎንሶ በስኳዳቸው ላይ ለውጥ ማድረጋቸውን እየገፉበት ሲሆን ጉስቶ ቼልሲን ለቆ ለመውጣት ፈቃደኛ እንደሆነ የተረዳ ሲሆን ክለቡም ለተጫዋቹ የሚቀርቡ ጥያቄዎችን ለማዳመጥ ፈቃደኛ ነው። ስካይ ስፖርት እንደዘገበው አትሌቲኮ ማድሪድ የቶትናሙን ካፕቴን ክርስቲያን ሮሜሮን ለማስፈረም በንግግር ላይ ይገኛል። አርጀንቲናዊ ተከላካይ ቶትናምን ለመልቀቅ ፍላጎት እንዳለው የገለጸ ሲሆን ከኢንተር ሚላን ይልቅ አትሌቲኮ ማድሪድ ቀዳሚ ምርጫው ሆኖ ወጥቷል። ቶትናም እስካሁን ምንም አይነት ኦፊሳላዊ የዝውውር ጥያቄ ያላገኘ ቢሆንም የስፔኑ ክለብ ሮሜሮን ወደ ላሊጋ ለመመለስ እየሰራ መሆኑን ንግግሮች በጥሩ ሁኔታ ላይ እየገፉ ይገኛሉ። ኒውካስትል የብሩኖ ጉማሬሽን መልቀቅ ተከትሎ የማርሴውን አማካይ ፒየር ኤሜል ሆይቦርግን ለማስፈረም እያሰቡበት ይገኛል። ስካይ ስፖርት እንደዘገበው ከሆነ የቀድሞ የቶትናም አማካይ የ15 ሚሊዮን ፓውንድ ያህል ግምት የተሰጠው ሲሆን የብራዚላዊ ተጫዋች ምትክ ሊሆን እንደሚችል ታስቧል። ኒውካስትል የጉማሬሽን መልቀቅ ተከትሎ ለመካከለኛ ክፍላቸው ልምድን ለመጨመር እየፈለጉ ሲሆን ሆይቦርግም አሁን በክለቡ ከታሰቡ አማራጮች መካከል አንዱ ሆኗል።